ሰላም ጤና ይስጥልን። የዳናይት ክላስ የተከታታይ የዩኒቨርሲቲዎቻችንን እንወቅ ፕሮግራም የሚያቀርብ ሲሆን ይህ ዳናይት ክላስን ለወዳጅ ዘመዶቻችሁ ሰብስክራይብ በማድረግ እንድትተባበሩን እንጠይቃለን። ይህንን መርህ ያዘጋጀንበት ዋናው ዩኒቨርሲቲዎቻችን ወይም ከፍተኛ የትምህርት ተቋማትን ተማሪዎች ወደ ዩኒቨርሲቲ ከመግባታቸው በፊት አውቀዋቸውና ወደሚፈልጉት የዩኒቨርሲቲ ወይንም ተቋም እንዲገቡ ከማሰብ የተነሳ ነው። ዛሬ ይዘንላችሁ የቀረብነው የኢትዮጵያ መከላከያ ዩኒቨርሲቲን ይሆናል። የኢትዮጵያ መከላከያ ዩኒቨርሲቲ እዚህ ጋር አርማውን የምናገኘው ሲሆን በእንደ ኢትዮጵያን አቆጣጠር በ1993 ዓመተ ምህረት የተመሰረተ ሲሆን እንደ ኢትዮጵያን አቆጣጠር ደግሞ በ2001 ዓመተ ምህረት ነው። በግዕዝ የተጻፈው የኢትዮጵያውን የቀን አቆጣጠር ሲሆን በ2001 ወይንም በአረቢክ አሃዝ የተጻፈው ደግሞ የጎርጎሮያን ካሌንደርን የተጠቀመ ይሆናል ማለት ነው። የኢትዮጵያ መከላከያ ዩኒቨርሲቲ ወይንም ኢትዮጵያን ዲፌንስ ዩኒቨርሲቲ የት ይገኛል ከተባለ ዩኒቨርሲቲ በኢትዮጵያ የመከላከያ ኃይል ልማት ላይ ትኩረት ያደረገ ልዩ ተቋም ነው። ከሌሎቹ ተቋማትም የሚለይበት የራሱን የቻለ አለው። መነሻና አካባቢው ደግሞ በ1993 ዓመተ ምህረት ተመስርቷል። ይህ በኢትዮጵያን አቆጣጠር ነው። አካባቢው ቢሾፍቱ ከተማ ውስጥ ምስራቅ ሸዋ ዞን ሲሆን ኦሮሚያ ክልል ነው። ዓላማው ደግሞ በቴክኖሎጂ የተደገፈ ዘመናዊ መከላከያ ሰራዊት ለማበረታታት እንደዚሁም ደግሞ ባለሙያ መከላከያ አባላትን ለማካበት ዓላማ ይህንን አድርጎ የተነሳ ነው። በኢትዮጵያ መከላከያ ዩኒቨርሲቲ የትምህርት ፕሮግራሞች የሚሰጡ አሉ። ዩኒቨርሲቲውም የመጀመሪያ ዲግሪ፣ የማስተርስ እና የዶክተሬት ደረጃ ትምህርቶችን ይሰጣል ማለት ነው። እነኚህ የመጀመሪያው ምርምርና ቴክኖሎጂ አለው። ዩኒቨርሲቲው በመከላከያ ቴክኖሎጂ ልማት ላይ ትኩረት ያደረገ የሀገር ውስጥ ቴክኖሎጂ ምርትን ለመበል የሚያበረታታ ስራዎችን እያካሄደ ይገኛል። እና ሜቲክ የምንለው በዩኒቨርሲቲ እነዚህ በመከላከያ ሰራዊት የሚሰራ ነው። የመከላከያ ሰራዊት ችሎታቸውን ለመጨመር መማሪያ ስራ አፈጻጸም እና ባለሙያዎች እየተዘጋጀ ይገኛል። የኢትዮጵያ መከላከያ ዩኒቨርሲቲ የት አካባቢ ይገኛል ከተባለ www.edu.edu.ኢቲ ላይ የምታገኙት ሲሆን አድራሻ ቢሾፍቱ ታውን ኦሮሚያ ሪጅን ኢትዮጵያ ይሆናል። ይህ ቪዲዮ በተሰራበት ዘመን ፕሬዝዳንት የሆኑት ፕሬዝዳንት የዩኒቨርሲቲው ማለት ነው ብሪጌዲየር ጀነራል ከበደ ረጋሳ ናቸው። ስልክ የዩኒቨርሲቲው ማለት ነው +25 111433004 ሲሆን የኢሜል አድራሻ ደግሞ info@edu.edu.ኢቲ ሲሆን ይህ የመከላከያ ዩኒቨርሲቲን መቀላቀል ለምትፈልጉ አካላት ይጠቅማል ብሎ የቀረበ ቪዲዮ ነው። ዩኒቨርሲቲዎቻችን እንወቅ በሚል መርሃ ግብር እየቀረበ ያለው የዩኒቨርሲቲዎችን የማስተዋወቅ ስራ ይቀጥላል ማለት ነው። እናንተ ለወዳጅ ዘመዶቻችሁ ሼር፣ ሰብስክራይብ በማድረግ እንድትተባበሩን እንጠይቃለን። ስለ መልካም ትብብሮቻችሁ ሁሉ በጣም እናመሰግናለን። አስተያየት ሀሳብ ካላችሁ በኮሜንት መጻፊያው ላይ ማስቀመጥ ትችላላችሁ። እናመሰግናለን።